ዋትስአፕ ዩቲዩብ እንደምናችሁ ኖሌክስ ነኝ። በጣም ብዙ ከዩቲዩብ ጠፍተን ነበረ። አሁን ግን ዩቲዩብ ስራዎችን በጣም ብዙ ይዘን ለመምጣት እናስባለን። ዛሬ የሚገርም ቭሎግ ነው የምንሰራው። የቀን ውሏችንን ነው የምናስበው። ዊዲንግ አለን። ከዊዲንግ በፊት ደግሞ እንደምታዩት ተንጨብራር ያለው አገር ውስጥ አዲስ አበባ ውስጥ አለ የሚባል ውዱ ፀጉር ቤት እንሄድና እንቆረጣለን። ስንት እንደሚያስከፍሉን ምን አይነት ትሪትመንት እንደሚያደርጉን አሳያችኋለሁ። ጀስት አሁን ቁርስ እየበላን እንገኛለን። ከዩቲዩብ የጠፋንባቸው ጊዜያቶች ናፍቀውናል። ኦልሞስት 1 year ጠፍተናል። ፋሚሊዎች ተናፍቃችኋል። እንግዲህ አሁን አምባክ እንመለሳለን። በጣም በብዙ ስራዎች ቆንጆ ስራዎች ቆንጆ ነገሮችን ይዘን እንመጣለን እና የዛሬ ውሏችን ምን እንደሚመስል አብረን እናያለን። እንመጣለን። አብታም አቢያ እዚህ ጋር ያበደ ሱት ጸዴ ሱት ነው ያለው። ለዛሬው ለሰርጋችን ዛሬ ለምንሄደው ሰርግ ሸሚዝ እንተኩሳለን። ሱፍ አለ ላሳያችሁ። ያመን ቢጫ ነው። አሁን አሻንጉሊት ማን ነው የሚሸከመው? ትልቁ ጥያቄ ይሄ ለሚስቴ ለአንቨርሰሪዋ ጊዜ ገዝቼ የሰጧት ነው። እኔ ነው የሚያክለው። አባ ትፈልጊኛለሽ? ትፈልጊኛለሽ? ብታይኝ ማለት ብታይኝ ተሰዋኝ ነበር። እንግዲህ ያው ተኳሽ ልብሴን እየተኮሰችልኝ ነው። ተኳሽ ልብሴን እየተኮሰችልኝ ነው። ፀጉሬ እንዴት እንዳበደ አብዷል። እግዚአብሔር ፂሜ ምናምን አላ ያበደ ሉክ ነው የሚኖረን። ጋይስ ዛሬ ውብ ነው የሰው ሰርግ ደግሞ ሙሽራውን በልጠ ነው ደግሞ እንዳይደብራቸው ብዙ ሳንቆነጃጅ የሚገርም የምንሄድበት ፀጉር ቤት በጣም ጸዴ ፀጉር ቤት ነው። እስኪ ያሳያችኋለሁ። እንዴት አየኸው? የተኩስ ይሄ ባይተው አዲስ ፍታቱ ነው። ሱት አባ ቢያ እቺ ነው የምንከተለው። ወይኔ ትናንት እንዳቀዱት ነው ቀደስኩት። ስንት ብር ነው? የኪራይ ሱፍ ነው። የኪራይ ሱፍ ነው ባብስ ከዛ ከመጣችሁ ብሎ ወይም ደረሰ ሰጥቶ ወጡ እንዳይጠፋ ነው። በቃ ልብስ ቀይረን እንውጣ። ከሱፋችን ጋር የምናደርጋት ሹዝ ትሆናለች። በዚህ ካልሲ ድንድን አሁን የምንፈነዳበት ጫማ እቺ ናት። በቃ እቺ ይዘን ነው ዳይ ወደ ፀጉር ቤት። ከፀጉር ቤት በፊት ልጃችንን ብለን እንሄዳለን። ምን ቁርጥ የምትቆርጣ
ለምን ክሊን ምን ታስባላችሁ ቤተሰቦች? ክሊን እዚህ ስታይል ሄድበታል። ይሄ ቪዲዮ 200,000 ቪው ከገባ 200,000 ቪው ከገባ ክሊን ትቆረጣል። በጣም ይቻላል። ዝናቡ ዛሬ እባክህ ፏ ብለሻል። አንዳንዴ ያስፈልጋል። ሬንጅ ሮቨሯ በሬንጅ ሮቨር ነው ዛሬ። ሬንጅ ሮቨር እዚህ ጋር ትጫዋለች። አይ ቲንክ ቀጣይ እሷ ነው የምትቆመው። ዝናብ ሊዘንብ ነው። አንተ በጣም ቤቢ እና ማዘር አሳልፉ እንውጣ። ባካችሁ አትከስ አይታያትም ባይዘው እንደምንቀርጻ ስለ ካሜራ የተለቀቀብኝ ነው የምኖረው። ታይ ኮዚያችን የተለቀቀብኝ ነው የምኖረው። በጣም ጥሩ። እሺ የስ እያስቀናኝ ነው። እያስቀናችሁኝ ነው። አባቴ ጭንቅላቱ ነው። ፀጉር ቤት ተደርሷል። ፋሚሊ ፋሽንን ቪአይፒ ነው የምንገባው። ቪአይፒ እና እሱን ገብተን ፋፋ እያለን እንጠያቃለን። ምን ሰው ይዞን አረ እሺ ሰው ቡና እንዴት ነሽ? ደህና ነሽ? ሁሉ አማን ተዘብሬያለሁ። እድኛለሁ። ደህና ነሽ? ልያ አለች ልትሰራ ፀጉሬ ይቅርበኝ ታይም ሆነ። ቴንክ ዩ እና ፋሚሊ እንዴት ናችሁ? የዛሬ ውሏችን ይህን ይመስላል። እንግዲህ አሁን ደግሞ ፀጉራችን ፏፏሽ ብለን ልብሳችንን ቀይረን ወደ ፕሮግራማችን እንሄዳለን። ዝርያ አሁን መጣለን። ባርበር ሰርቪስ አለ፣ ስኪል ከት አለ፣ ኦር ፌስ አለው፣ ፌስ ታይም ማለት ነው። ፌሻል ትሪትመንት አለ፣ ፊት ኤንድ ኬር አለ። እስኪሜ ነው እስካሁን ታረጋት ፋሚሊ ከፀጉር ቤት ወጥተናል። ፏፈሽ ብለናል። ጽድት ያለ ፀጉር ቁጣ የተቆረጥነው እንዴት አያችሁት? ሬት ይደረግ። በጣም ቆንጆ ፀጉር ቤት ነው። ወድጄዋለሁ። ጽድት አድርገኛ። እንግዲህ እንደምታዩት አሁን ሰርግ ለሚል ዝግጅት ላይ ነኝ። ፏፈሽ ብያለሁ። ማ ፒፕል እንግዲህ ከዚህ በኋላ የሰርጉን ፕሮግራም በጣም አሪፍ ደጋል 12 ሰዓት የተጠራ ነው።
አሁን ራሱ እኔ እንኳን የጨረስኩት 2 ሰዓት ተኩል ነው። እኔ እንኳን የጨረስኩት ሰርጉ ሜቢ አልቆ ነው የምንደርሰው። ካልሆነ ደግሞ ፎቶ የቤተሰብ ፎቶ እየተነሱ እንደርሳለን። እንደዛ አድርገን እናሳያችኋለን። የቀረውን ይመቻችሁ። በመጨረሻ ምግብ ሰዓት ላይ ደርሰናል። ኤግዛክት ቆንጆ ታይም ላይ ደረስነው። ኮዚ ዋናለች እንደዚህ ውበት ደፍቶባት